ሰላም ሰላም ቅዱሳን የአባቴ ብሩካን እንዴት አላችሁልኝ? እኔ ወንድማችሁ በጣም ደህና ነኝ። የአምላካችን ንጉሳችን ለጠባቂያችን ለዘላለም ስሙ የተባረከና የተመሰገነ ይሁን። ዛሬም የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር በውስጤ ያኖረ ለዛሬ እንደ መልእክት እግዚአብሔር ወደ ልቤ ያመጣውን የእግዚአብሔርን ቃል ወደ እናንተ ያደርሳለሁ። ስለዚህ ሁሉ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ዛሬ የምንካፈለው እግዚአብሔር ቃል የሚገኘው ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 እስከ 7 እና ሉቃስ ወንጌል ምዕራፍ 7 ከቁጥር 12 እስከ 15 ላይ ቆመን የምንካፈል ይሆናል። ሁለተኛ ነገሥትን በኢየሱስ ስም አነባለሁ። የነቢያትም ልጆች ኤልሳዕን እነሆ በፊት የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም ያንዳንዱ ከዛ ምሰሶ ያምጣ፣ የምንቀመጥበትም ስፍራ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎች ጋር ለመሄድ ብትፈቅድ አለ። እርሱም እሄዳለሁ አለ። ከእነርሱም አንዱ ወደ ዮርዳኖስ በደረሰ ጊዜ እንጨት ቆረጠ። ከእነርሱም አንዱ ምሰሶውን ሲቆርጥ የሚሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወዮ ወዮ፣ የተዋስኩት ነበረ ብሎ ጮኸ። የእግዚአብሔርም ሰው የወደቀበትም ስፍራ ወዴት ወደቀ አለው። ስፍራውንም አሳየው። እንጨቱንም ቆርጦ በዛ ትይዩ ጣለው። ብረቱም ተንሳፈፈ። እርሱም ውሰድ አለው። እጁንም ዘርግቶ ወሰደ ይላል። ሉቃስ ወንጌል ምዕራፍ 7 ከቁጥር 12 ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክሞ አመጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙ ከተማ ሰዎችም ከእርሷ ጋር አብሮ ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ ይልና የተሸከሙትን ቆሙ። አለውም አንተ ጎበዝ እልሃለሁ ተነስ አለው። የሞተውም ቀና ብሎ ተቀመጠ፣ ይናገርም ጀመረ፣ ለእናቱም ሰጣት ይላል። ጌታ አባታችንና አምላካችን የእኛ ተስፋ የምንልህ እጃችን ከልባችን ጋር አንስተን የሾምን ዛሬም በቤታችን ጌታና ንጉሥ መሪና ፊተኛ የሆንክልን ነገራችንን የሰመረ ያደረግክልን እናመሰግናለን። ክብር ላንተ እናቀርባለን። እነሆ አሁን ለሚሰሙቱ ሁሉ እንድትናገር ለተናጋሪውም ለሰሚውም ጸጋን የምትሰጥ አንተ ነህ። አንተ ያው አንተ ነህና አቤቱ ያው የሆነውን ቃልን እነሆ የሞተውን ነገር የሚቀሰቅሰውን እነሆ የተሰበረውን የሚጠግነውን የታመመውን የሚፈውሰውን የሚነቅለውና የሚተክለውን እነሆ የሚያፈርስና የሚገለብጠውን ያው ቃልህን እንድትልክልን እለምናለሁ። ለእኛ ግን ይሄ ቃል ለመስራት ለማነጽ ይሁንልን። በየትኛውም መንገዳችን ላይ በዚህ ቃል በርትተን የምንወጣበት ብርታትን የሚጨምርልን እንደሆን እንጸልያለሁ። ለአንተ ክብር ይሁን በኢየሱስ ስም አሜን። ያመለጠ እጅ ይገባል በሚል ርዕስ አብረን እንካፈላለን። ያመለጣችሁ ነገር፣ ተስፋ ቆርጣችሁ የተዋችሁ ነገር፣ ቀን ያስቆጠረ ነገር ዛሬ የምስራች እነግራችኋለሁ። በዚህ ቃል እውነት እናውጃለን። ጌታ ለዘላለም የተባረከውን። እንግዲህ የነቢያት ልጆች የኤልሳ የሚያገለግላቸው ሰዎች ጌታ ወደ ኤልሳ ቀርቦ በፊት ሆነን እውነትን ስንማር የእግዚአብሔርን ቃል ስንካፈል ካንተ እውነትን ስንቀበል የምንቀመጥበት የምናመልክበት እግዚአብሔርን የምናመልክና የምናከብርበት ንጉሳችን እግዚአብሔር የምናነግስበት ስፍራ ጠቦናል። ስለዚህ ከእያንዳንዳችን ሄደን ወደ ዮርዳኖስ ሄደን እንጨት ቆርጠን ምሰሶ ቆርጠን የምናመልክበት እንስራ።
ብሎ ኤልሳን እንደጠየቁ ነቢዩ ኤልሳን ከጠየቁ በኋላ ሂዱ እንዳላቸው እንመለከታለን። ከዚህ በኋላ እንግዲህ ሂዱ ካላቸው በኋላ አንድ ከደቀ መዛሙርት መካከል አንዱ አንተም ደግሞ የእግዚአብሔር ባሪያ ከእኛ ጋር ለመሄድ ፈቃደኛ ብትሆን ብሎ ኤልሳን ጠየቀ ይላል። ኤልሳም ከነሱ ጋር ለመሄድ ከፈቀደ በኋላ ወደ ዮርዳኖስ ሄዶ እየቆረጡ እያሉ ምሰሶ እየቆረጡ እያሉ የአንዱ የምሳሩ ብረት በውሃ ውስጥ እንደወደቀበት መጽሐፍ ቅዱሳችን ይነግረናል። እንግዲህ የምሳሩ ብረት ውሃ ውስጥ ከወደቀበት ሰዓት ወየው የተውሶ ነው ብሎ ጮኸ ይላል። የተውሶ ነው፣ ከሰው ነበር የተዋስኩት፣ የተውሶ ስለሆነ ወዮ ብሎ ጮኸ። ጮኸቱን አሰማ። ያን ጊዜ እንግዲህ ኤልሳ ቀርቦ አንድ ጥያቄ ጠየቀ። የት ቦታ ነው የወደቀው ብሎ በጠየቀው ጊዜ ስፍራውን አሳየው ይላል። ኤልሳ እንጨት ቆርጦ በዛ ትይዩ ጣለ ይልና የምሳሩ ብረትም ተንሳፈፈ ይለንና እጁንም ዘርግቶ ወሰደ። አምልጦ የነበረ የምሳሩ ብረት ዋይ ያስባለው ነገር ያስጮኸ ነገር ተመልሶ እጁ ሲገባ እንመለከታለን። ርዕሴ እንደተናገርኩት ያመለጣችሁ እጃችሁ ይገባል። ተመልሶ እጃችሁ ይገባል። ያመለጣችሁ ምን ይሁን? ሰላም አምልጣችሁ ይሁን፣ ደስታ አምልጣችሁ ይሁን፣ ጤና አምልጣችሁ ይሁን፣ በየትኛውም ነገራችሁ ውስጥ ዛሬ የምስራች እነግራችኋለሁ። ያመለጣችሁ ጌታችሁ ያው አድርገው በእጃችሁ ያስገባል። ምክንያቱም እዚህ ሉቃስ ወንጌል ምዕራፍ 7 ቁጥር 12 ላይ ስንመለከት ያን አንድ ሴት መበለት የሆነች ሴት፣ በጣም ያዘነች ሴት፣ በጣም የቆዘመች ሴት፣ የቆዘመችበት ያዘነበት ምክንያቱ ሲነግረን ልጇ ሞተባት ይላል። እቺ ሴት መበለት ነበረች። አንድ ልጅ ነበራት። የነበራትም ልጅ ሞተ። ሞት ነጠቃት። ከዚህ የተነሳ እቺ ሴት በሐዘንና በሰቆቃ ባለችበት ጊዜ ጌታ ኢየሱስ ክርስቶስ ወደ እሷ እንደመጣ ወደ እሷ እንደደረሰና የሞተ ልጇን ተሸክሞ ለመቅበር ወደ መቅበር እየሮጡ ያሉበት ሰዓት ጌታ ኢየሱስ ክርስቶስ እንደደረሰና እቺን ሴት እንዳየ እንደተመለከተ መጽሐፍ ቅዱሳችን ላይ ይነግረናል። እቺ ሴት ያመለጣት አንድ ልጇ ነው። ሞት ነጥቋታል። በሞት የተነጠቀችውን ልጅ ሞት ነጠቃትን ልጅ በሐዘን ሆና በቁዘማ ሆና ባለችበት ጊዜ ጌታ ኢየሱስ ክርስቶስ ደረሰና እንዲህ አለ። አታልቅሺ ካላት በኋላ ቀሬዛውን ነካ ይላል። ቀሬዛውን በነካ ጊዜ የተሸከሙን ሰዎች ከቆሙ በኋላ እልሃለሁ አንተ ጎበዝ ተነሳ አለው ይላል። ወዲያውኑ የሞተው ያመለጣት ከእጇ አምልጦ ሞት ነጥቋት የሄደ ያለው ልጇ ጌታ ኢየሱስ በእጇ ሰጣት። ይህም ብላቴና እልሃለሁ አንተ ጎበዝ ተነሳ አለው ይልና ልጁም ቀና ብሎ ተቀመጠ። ቀና ብሎ ተቀመጠ ይልና መናገርን ጀመረ። ያ መናገር ሲጀምር ወስዶ ያመለጣትን ልጅ ሞት የነጠቃትን ልጅ ዋይ ያስባለው ልጅ እጇ ላይ ሰጣት። ዛሬ ያመለጣችሁ፣ አዝናችሁ፣ ቆዝማችሁ፣ ተስፋ ቆርጣችሁ ያላችሁ አለ። እንግዲህ እቺ ሴት ጌታ ኢየሱስ ክርስቶስ እንደገና ሰጣት። የሚገርም የኛ ነገር ያው የሚያደርግ ስለ ተስፋ ነገራችን ተስፋ አንዳንዶቹ ተስፋ ሞቶባቸዋል። አንዳንዶቹ እምነት ሞቶባቸዋል። አንዳንዶቹ በመንፈሳዊ ነገራቸው፣ በስጋዊ ነገር፣ ኢኮኖሚያቸው ነገራቸው የሞተ ያመለጠ ያጡ ከእጃቸው ላይ ያጡ አዝኖ ቆዝሞ ያሉ ይኖሩ ይሁን። ዛሬ ነግራቸዋለሁ፣ ያመለጣችሁ እጃችሁ ይገባል። አንዳንዶች ተስፋ ቆርጠዋል። ትላንትና የነበረ ድፍረት የለም። ድፍረት፣ እምነት ከርቷቸዋል። ሚገርም በየትኛውም ሁኔታ ውስጥ ያኛ ነገር የጥያቄ ያዘለው ጉዳይ ኢየሱስ ይመጣል።
ያመለጠን ነገር፣ ከእጃችን ላይ ወድቆ የተሰበረ ነገር፣ ከእጃችን ላይ የካደን ነገር፣ የተነጠቅነው ነገር፣ የተወሰደብን ነገር ዛሬ እላችኋለሁ በእጃችሁ ይገባል። ቃሉ ነው የሚለው። ይሄ ሰው የምሳሩ ብረት በውሃ ውስጥ ከወደቀ በኋላ ለኤልሳ ነገረ። ለኤልሳ ቀረበ። ጉዳዩ ያስጨው ነበረ። ጉዳዩ ዋይታን ያዘለ ነበረ። ጉዳዩ የሚያሳዝን ነበረ። እንደ ነገሩ ለጌታ ፈቃድ የሆነ የእግዚአብሔር ቤተ መቅደስ ለመስራት የወጣ ሰው እንደሆነ ይነግረናል። ከእነርሱ መካከል ቤቱን ለመስራት እግዚአብሔርን ቤት ለመስራት መልካም እያደረገ ባለበት ሰዓት የምሳሩ ብረት ውሃ ውስጥ ወደቀበት። ዛሬ መልእክቴ በእውነት ጌታን እየጠበቃችሁ ያላችሁ፣ ያላሞቻሞቻችሁ ወይም ደግሞ ከእውነት ጋር ወግናችሁ ያላችሁ፣ ነገራችሁ የተበላሸ የሚመስላችሁ፣ ነገራችሁ የደረቀ የሚመስላችሁ፣ ነገራችሁ የተቆረጠ የሚመስላችሁ እናንተ ተስፋ አላችሁ እያልኩ ነው። ይሄ ሰው የእግዚአብሔር ቤት ለመስራት ወጥቶ ነው የምሳሩ ብረት የወደቀበት። ለዚህ ነው ነገሩ ያልተበላሸ። ዛሬ ብዙ ሰዎች ነገራቸውን ያስበሉ፣ ነገራቸውን ጠላት የደፈረ፣ ነገራቸው ውስጥ ጨለማ የገባ ለጌታ ምላሽ የመስጠትና ለጌታ ፈቃድ ያለመኖር ውጪ የሆኑትን ላይመለከት ይችላል። ምናልባት በእኛ ስህተትና በእኛ ድካም የመጣብን ነገር እሱን አይደለም። ብዙ ሰዎች ከጌታ ፊት ዞር ብለው እንደ ፈቃዳቸው ለሚኖሩ ሳይሆን እኔ እያልኩ ያለሁት ነገራቸውን ወደ ጌታ የሚያቀርቡ፣ እግዚአብሔርን የሚወዱ፣ እግዚአብሔርን የሚቀርቡና ለሱ ስፍራቸውን ዘመናቸውን የሰጡ በእውነት ከጌታ ጋር የወገኑ ሰዎች ለነዚህ እግዚአብሔር ምላሽ እንደሚያደርግ በውስጤ እግዚአብሔር አስረድቶኛል። ምክንያቱም ደግሞ ይህን ቃል እውነትም ሰምታችሁ የምትመለሱ እግዚአብሔር መልሶ ይባርካችኋል፣ መልሶ ይጎበኛቸዋል። ይሄ ሰው እንግዲህ እንጨቱን እየቆረጠ ባለው ጊዜ ብረቱ ወደቀበት። ኤልሳ ወዴት ወደቀ ብሎ በጠየቀ ጊዜ ትዩን አሳየው። ቦታውን ካሳየው በኋላ በዛ ስፍራ ይላል፣ በዛ ስፍራ እንጨት ቆርጦ ጣለ ይላል። የብረቱም የምሳሩ ብረትም ተንሳፈፈ ይለናል። ከተንሳፈፈ በኋላ እጁን ዘርግቶ ውሰደው አለው ይልና እጁን ዘርግቶ ወሰደ። በረከት እጃችሁ ላይ የከዳችሁ፣ ሰላም የከዳችሁ ዛሬ ነገራችሁ፣ መልካም ነገሩ ወደ እጃችሁ ይገባል። ስለዚህ የተወደዳችሁ ቅዱሳን ወገኖቼ ይሄን የእግዚአብሔርን ቃል ወደ እናንተ ሳደርስ በዚህ ቃል ቆማችሁ ያመለጠኝ ነገር እጄ ይገባል፣ አልከስርም፣ ነገሬ አይሞትም፣ የሞተ የእናንተ አይደለም፣ የሞተ የኔ አይደለም ብላችሁ እንድታውጁ የምስራች ነግራችኋለሁ። ታውቃላችሁ ያቺ ሁለት ሴቶች ዘፍጥረት ምዕራፍ ዘፍጥረት ቃል ወደ ዘፍጥረት ላይ የሚገኘው እግዚአብሔር ቃል ሁለቱ ሴቶች እንደነበሩ እነዛ ሴቶች አንዷ ልጇን ገላ አንዷ ተኝታ እንዳስወሰደችና ያ ልጇን የገደለችው የአንዷ ልጅ ወስዳ የኔ ነው ብላ የሞተውን አሳቅፋ እንደነበረ እንመለከታለን። ይህ ሁሉ ያስከሰተ በእንቅልፍ ምክንያት እንደሆነ ይነግረናል። አንዷ ተኝታ አስወሰደች፣ አንዷ ተኝታበት ገደለች። የሁለቱም ምክንያቱ እንቅልፍ ነው። ዛሬ ተረድተንና አስተውለን ከተነሳን ወገኖች ሆይ እግዚአብሔር ከእጃችን ያመለጠ ኢኮኖሚ ቢሆን፣ ጤና ቢሆን፣ ሰላም ቢሆን፣ ደስታ ቢሆን እጃችን እግዚአብሔር ነገራችን ያው ያድርገው ይሰራዋል። ስለዚህ መልእክቴ ያመለጣችሁ እጃችሁ ይገባል። በምድር ስንካፈል ይህ እውነት ቃል እግዚአብሔር በቤታችሁ ፍሬ ያፍራ። ነገራችሁ የተቆረጠ ነገራችሁ ይቀጥል። ያመለጣችሁ ነገር ያው ሆኖ እጃችሁ ይግባ። በየትኛውም መንገድ ጠላት ሰልፍና የጠላት እቅድ ፕሮግራም በቤታችሁ፣ በደጃችሁ፣ በኑራችሁ ቢሆን አፈርሳለሁ፣ የፈረሰ ነገራቸውን እገላለሁ፣ ነገራቸውን አጥባለሁ ብሎ እየመከረና እያስመከረ ደጃችሁ የሚዞር የአውሬ የአጋንንት ክፉ ሥራ ሁሉ በስሙ ኃይል አሁን የፈረሰው ጌታ ሆይ ስለምታፈርሰው ቅዱሳንን ደግፈ ነገራቸውን ያው አድርገ ስለምታቆም አመሰግናለሁ። ሁሉ ለአንተ ክብር ይሆን በኢየሱስ ስም አሜን።